ሰላም ጤና ይስጥልኝ እንደምን ዋላችሁ ታድላ ነኝ ከታዱ ግሬት ቲዩብ። በዛሬ ቪዲዮዬ ላይ አንድ ለየት ያለ ርዕሰ ጉዳይ ይዤ መጥቻለሁኝ። አብራችሁን ቆዩ። እንግዲህ እንደምታዩት እጄ ላይ በመቶ ብር ኖት ይዣለሁ። ያው ቁጥሩን በደንብ ተመልከቱት። የድሮ የምናውቀው ትክክለኛው የመቶ ብር ኖት ነው። ነገር ግን አንድ እውነት ልንገራችሁ። ይሄ መቶ ብር በቁጥር መቶ ብር ቢሆንም በውስጡ ያለው ኃይል ግን በየቀኑ እየቀነሰ ነው። ዛሬ የምናወራው ስለ አንድ ድምፅ አልባ ሌባ ነው። ይህ ሌባ ማታ ማታ ወደ ቤታችሁ መጥቶ ካዝናችሁን ሰብሮ ብራችሁን አይሰርቅም። ነገር ግን ጠዋት ተነስታችሁ ገበያ ስትሄዱ የያዛችሁት ገንዘብ ሊገዛላችሁ የሚችለውን እቃ በግማሽ ይቀንሰዋል። ይህ ሌባ ማን ነው? ስሙ የዋጋ ንረት ወይም በኢኮኖሚክስ ቋንቋ ኢንፍሌሽን ይባላል። ዛሬ ይህ ሌባ እንዴት ኪሳችንን እንዳደማው እንደሆነና ራሳችን እንዴት መከላከል እንደምንችል በቀላል ምሳሌ እናያለን ማለት ነው። እንግዲህ ይሄ ኢንፍሌሽን ወይም የዋጋ ንረትን በምናይበት ጊዜ የበለጠ ግልጽ ለማድረግ ሁላችንም በምናውቀው በአንድ ቀላል ምሳሌ እንጀምር። ከጥቂት ዓመታት በፊት ይህንን መቶ ብር ይዛችሁ ወደ ዳቦ ቤት ብትሄዱ የአንድ ዳቦ ዋጋ 5 ብር ስለነበረ 20 ዳቦ ገዝታችሁ በደስታ ወደ ቤት ትመለሱ ነበር። ዛሬስ? ዛሬም ያንኑ መቶ ብር ይዛችሁ ወደ ዳቦ ቤት ብትሄዱ የአንድ ዳቦ ዋጋ 20 ብር ስለገባ መግዛት የምትችሉት 5 ዳቦ ብቻ ነው ማለት ነው። እንግዲህ በእጃችሁ ያለው ገንዘብ ያው መቶ ብር ነው። አልቀነሰም፣ አልተቀደደም። ታዲያ ለምንድነው ድሮ 20 ዳቦ የገዛው ብር ዛሬ 5 ዳቦ ብቻ የሚገዛው? እዚህ ጋር ነው እንግዲህ ሁለት ትላልቅ የኢኮኖሚክስ ሚስጥሮች የሚገለጡት ማለት ነው። እንግዲህ የዋጋ ንረት ወይም ኢንፍሌሽን ማለት የዳቦ ዋጋ ከ5 ብር ወደ 20 ብር ማደጉ ወይም የእቃዎች ዋጋ በጊዜ ሂደት እየጨመረ መሄዱ ነው። እንግዲህ የዳቦ ዋጋ ከ5 ብር ወደ 20 ብር አደገ። እቃዎች ዋጋ ማለት ይሄ ዳቦ ዋጋው በየጊዜው ጨመረ ማለት ነው። ሁለተኛው ደግሞ የመግዛት አቅም ነው። ፐርቼዚንግ ፓወር የምንለው ማለት ነው። ይህም ማለት ደግሞ ገንዘባችሁ ሊገዛላችሁ የሚችለው የእቃ መጠን ነው። በዋጋ ንረት ምክንያት በዚህ መቶ ብር የመግዛት አቅሙ በከፍተኛ ሁኔታ ቀንሷል ማለት ነው። ስለዚህ ገንዘባችሁ መግዛት የሚችለውን ነገር ለመግዛት አልቻለም ወይም የመግዛት አቅሙ ቀንሷል ብለን እናስባለን። እንግዲህ ለመሆኑ የዋጋ ንረት በምን ይከሰታል ብለን በምናይበት ጊዜ ምክንያቶቹ ብዙ ቢሆንም ዋናው ግን ቀላል ነው። በገበያ ላይ ያለው የገንዘብ መጠንና የሚመረተው እቃ አለመመጣጠን ዋናው ምክንያት ነው ማለት ነው። ለምሳሌ በሀገር ውስጥ የሚመረተው የዳቦ ወይም የጤፍ መጠን ሳይጨምር በሰው እጅ ላይ ያለው የገንዘብ መጠን ብቻ ዝም ብሎ ቢጨምር ሁሉም ሰው ያንን ጥቂት እቃ ለመግዛት ይፈልጋል። ሻጮቹ ደግሞ ፍላጎቱ ሲጨምር የእቃውን ዋጋ ይሰቅሉታል። በሌላ በኩል ደግሞ እንደ ነዳጅ ያሉ መሰረታዊ ነገሮች ዋጋ በዓለም ገበያ ላይ ሲጨምር እቃዎችን ለማምረትና ለማጓጓዝ የሚጠቀመው ወጪ ስለሚጨምር የዋጋ ንረት ይፈጠራል። እንግዲህ አቅርቦትና ፍላጎት ልዩነት መኖሩ የዋጋ ንረትን እንዲከሰት በዚህም ምክንያት ደግሞ ኢንፍሌሽኑ እንዲጨምር ያደርጋል ማለት ነው። እንግዲህ ዋናው ይሄ ሲሆን ሌሎች ደግሞ ከነዳጅ ጋር ከሌሎች ኮስቶች ጋር በተያያዘ ደግሞ ዋጋ በሚጨምሩበት ጊዜ በተመሳሳይ ሊጨምር እንደሚችል ለማሳየት ነው። ታዲያ ተስፋ ቆርጠን እጃችንን አጣጥፈን እንቀመጥ? የዋጋ ንረት ሙሉ በሙሉ ማቆም ባንችልም የያዝናቸውን ጥሬ ገንዘቦች ግን ከዚህ ሌባ መከላከል እንችላለን። እንዴት ብለን በምንጠይቅበት ጊዜ 3 መፍትሄዎችን ልንገራችሁ። የመጀመሪያው ገንዘብን ዝም ብሎ በጥሬው አለማስቀመጥ። ትልቁ ስህተት ብርን በቤት ውስጥ በካዝና ወይም ወለድ በማያስገኝ ተራ የባንክ አካውንት ውስጥ ማስቀመጥ ነው። ገንዘባችሁ ዝም ብሎ በተቀመጠ ቁጥር ዋጋው ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። ሁለተኛው ወደ የሚጨበጡ ንብረቶች መቀየር ወይም አሴት መግዛት ማለት ነው። ከአቅማችሁ ጋር የሚመጣጠን መሬት፣ ቤት ወይም የተረጋጋ ዋጋ ያላቸው ቁሳቁሶችን መግዛት። ምክንያቱም የዋጋ ንረት ሲጨምር የእነዚህ ንብረቶችም ዋጋ አብሮ ስለሚጨምር ሀብታችሁ አይቀንስም። ለምሳሌ
ቤት ብትገዙበት ወይም መሬት ብትገዙበት ወይም ወርቅ ብትገዙበት ወይም አክሲዮን ብትገዙበት ዋጋው የዋጋ ንረቱ እየጨመረ በሚሄድበት ጊዜ የእነዚህም የማይንቀሳቀሱ ንብረቶች ወይም የሚጨበጡ ንብረቶች ዋጋ አብሮ ስለሚያድግ ዋጋው አልቀነሰም ማለት ነው። የገንዘብ ዋጋ የመግዛት አቅም ለምሳሌ 100 ብር 100 ሺህ ብር የገዛችሁት ነገር መልሶ በ5 ወር 6 ወር በኋላ ለመሸጥ በምታስቡበት ጊዜ በተመሳሳይ የ100 ሺህ ብር ሊሆን ይችላል። አሁን ላይ ግን 100 ሺህ ብር እጃችሁ ቢኖር በሚቀጥለው የዛሬ 6 ወር የሆነ እቃ ልትገዙ ብትፈልጉ ያን እቃ በ100 ሺህ ብር አታገኙትም። በ600 ሺህ ብር በ700 ሺህ ብር ሊሆን ስለሚችል ስለዚህ ከሚጨበጡ ነገሮች ላይ ማስቀመጥ ያስፈልጋል ማለት ነው። ሌላው የጊዜ ገደብ ቁጠባ ፊክስድ ዲፖዚት መጠቀም ነው። እንግዲህ ይሄ ደግሞ ገንዘቡን ለተወሰነ ጊዜ ማንቀሳቀስ የማትፈልጉ ከሆነ የተሻለና ከፍተኛ ወለድ በሚያስገኝ የባንክ የጊዜ ገደብ ቁጠባ ማዛወርና የዋጋ ንረቱን ጫና በከፍተኛ ሁኔታ መቀነስ ይቻላል ማለት ነው። እንግዲህ ገንዘቡን ለተወሰነ ጊዜ አልፈልገውም ብላችሁ እርግጠኛ በምትሆኑበት ጊዜ የተሻለ ኢንተረስት ሬት ባለበት ባንክ ላይ በተሻለ ወለድ እንዲቀመጥ ማድረግ ሌላው ኢንካም የምናገኝበት ወይም ብሩ እንዳይቀንስ የምናደርግበት ሜካኒዝም ነው ማለት ነው። እንግዲህ ይሄን ጠቅለል በምናደርግበት ጊዜ የዛሬው መልእክቴ ባጭሩ የገንዘባችሁን በቁጥር መብዛት ሳይሆን ያ ገንዘብ ምን ያህል እቃ መግዛት ይችላል የሚለው ላይ ትኩረት እንድታደርጉ ስለፈለኩ ነው። እናንተስ ባለፉት 2 እና 3 አመታት ውስጥ የትኛው እቃ ላይ የዋጋ ንረት በከፍተኛ ሁኔታ ታዘባችሁ? ያላችሁን የገበያ ትዝታ ኮሜንት ላይ አጋሩኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጆቻችሁ ማጋራታችሁን አትርሱ። በሚቀጥለው የፋይናንስ ቪዲዮ እስከምንገናኝ ገንዘባችሁን በጥበብ ያዙ። ቻው፣ አመሰግናለሁ።